አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ የዱባይ የዶሮ ወጥ አሰራር ወይም ደግሞ ዲጃይ ሳሎና ይዤላችሁ መጥቻለሁ። በዚህ መልኩ ዘፍዝፌ ቆይቻለሁ። እኔ እንደኛ ሀገር አድርጌ ነው እንጂ እንደነሱ አድርጌ ጭምር አላረግም። ከነደሙ ምናምን የሚጨምሩትና ይከረፋል። እኔ በእንደዛ አይነት መልኩ ዘፍዝፌ ቆይቻለሁ። ሁሉ ቅረም ያደርገው ደግሞ ሽታውን ዘብስፋችሁ አቆዩት። የአንደኛ ሀገር ማለት ነው። እነሱ በእርግጥ እንደዚህ ያደርጉት። በዚህ የሚቆራረጠው ያው ለማታውቁ ማለት ነው። አነሳ አድርጌ የቆራረጥኳቸው። ዶሮ ትንሽ ናት፣ ትልቁ ዶሮ አይደለም። እንደዚህ አይነት እዚህ ደግሞ የሚያስፈልጉ ግብአቶችን አዘጋጅቻለሁ። እዚህ የተፈጨ ቲማቲም፣ በርበሬ ወይም ደግሞ ፍልፍል አህመር፣ ማጁን፣ ይሄ ከሁሉም አይነት ባህራታት ጨው እንኳን ማለት ነው የተጨመረበት የተፈጨ ቅመም ነው። እዚህ ጋር ክርክም ወይም ምርድ፣ እዚህ ጋር ጨው፣ እዚህ ጋር ከሙን፣ እዚህ ጋር እየተፈጨ ቀስበራ፣ እዚህ ጋር ደግሞ ቀስበራ ቅጠሉ ማለት ነው። እዚህ ጋር ቲማቲም፣ ድንች ነው ይጨምራሉ ልጆቹ ስለሚፈልጉ ማለት ነው። ነጭ ሽንኩርት ደግሞ እዚህ ጋር ይጫላል። እዚህ ጋር ደግሞ ሽንኩርት ቆርጫለሁ። በዚህ መልኩ ትንሽ ነው የምንሰራው። እኔ ቤተሰብ የለንም። ሽንኩርቱን ዴቅ አድርገን የምንከፍተው እንደዚህ ጎረድ አላደርግም። ለምን ህፃናቶች ስለሆነ እኛ ቤት ልጆች አይበሉም ሽንኩርት ካገኙ። ሽንኩርቱ ካለ ትንሽ ነጭ ሽንኩርት ጨምራለሁ። በደንብ አታደቅም ወጪያት እሺ ስለሆነች በእንደዚህ አይነት ቀላካለ አሁን ቅመሞችን ነው የምናወርደው። እየቀረጽኩ ስለሆነ ትንሽ ይቅርታ። እሳቱ ቀንሳለሁ ማለት ነው። አሁን ቲማቲም ነው
እያለ እንዳይዝብኝ እሳቱን ቀንሳለሁ። ቲማቲም ድረስ እስከሚል ድረስ ማስተካከል እየቆረቆረ አድርጌ ነው ይጨምራል። እዚህ ጋር ደግሞ የሩዛችንን ማጥሪ ይላል እንትን እስከሚቁላላለን ትንሽ ሩዛችን ሀፈላ እዚህ ሩዝ አለና እስከሚጠላ ያንዳት ጨምሬያለሁ። መጀመሪያ አረሳሁ። ዘይትና እንትን ሄል ቀረፋ ብታረፉበት በጣም አሪፍ ነው። እንትኑ ዘይት ነው ትንሽ ጨምሬያለሁ። እንትን ያልጨመርኩት ሄልና ቀረፋ ጣል ብታረፉበት ጣዕሙ የኛ ቤት ሸክም ሴትዮዋ አትፈልግም ለህፃናቶቹ እንጂ ቃናው በጣም አሪፍ ነው። አተጣዕሙ አስገራቶችን ግማሿን ጨምራታለሁ። ግማሿን በኋላ ሀገራችን ብዙ ነገር ያለ ግን አጠቃቀሙ ስለማንችል እንጂ አሁን ዶሯችን እዚህ ማጥለያ ላይ አድርጎ ተንጠፍጥፏል። አሁን እዚህ እንጨምራለን። ያው እዚህ የሚሰሩት ብዙ ታውቃላችሁ፣ እንደዚህ አይደለም እነሱ የሚሰሩት ጭምር ነው የሚያደርጉት። እኔ ደግሞ ውስጥ ይሻለኝ እንደዛ ራስ መጨመር መጨማመሩ ነጭ ሩዝ ነው የሚበላው። ምን ሀገር እንጀራ የለም። እዚህ ላይ ሩዙን ከገለበጥን በኋላ መልሰን እዚህ ብረት ድስቱ እናደርገዋለን። ለምን ውሃው መጠጥ ሲል ነው አሪፉ። ዝም ብለው ውስጥ ወጣ ሳይል ግልብጥ የሚያደርጉ ማይቼ ነው። ለዛ ነው ይቅርታ። ያው ለምታውቁ ለማታውቁ ነው። ሩዙን ደግሞ ለአንድ ሰዓት ተኩል ወይ ለአንድ ሰዓት ለሁለት ሰዓት እንዲዘፈዝፍ በጣም አሪፍ ነው፣ ይረዝማል። ይሄው እና እኔ መልሼ ጥጄዋለሁ። ጋዙን ቀንሼ ማለት ነው። ጋዙን ቀንሼ ሰሎች ስትሉት መጠጥ ይላል። ስለምታያችሁ ይህ ቪዲዮ ነው። እዚህ ደግሞ በዚህ ነው ድንች በዛ ስለሆነ ነው ከመጨመር በኋላ ማለት ነው።
ከዶሮ በላይ ድንቹን ከስጋው በላይ ድንቹን ስለሚፈልጉ ነው ድንቹን ጨምራለሁ። እስኪ እኔ ወጡን ይኸውላችሁ እንግዲህ እዚህ ሀገር ወጥ እንደዚህ ካለሳለ ውሃ ባላቱ እስኪ ወጣችንን ነው ዶሮይቱ ትንሽ ስለሆነች ለገረጋውን ትንሽ ሆነ የሚገዛው ነው። አይቆይም ደረስ ነው ትንሽ ስም ላልና ላልኩ ትንሹ ትንሽ ራሱ በሳይ ነው አስራወደ ራሱ ጋዙን ቀንሳለሁ ለትንሽ ደቂቃ። ቻት እንግዲህ የዛሬው ወጣችን ትመስላለች። የቻት ሩዙም በዚህ መልኩ ነው። የቻት ካሮቱ ትንሽ ተካለ በኋላ እንትን መጠጥ የሚያደርገው ውሃውን እንዴት ዘይት ትንሽ ሰሜን ብታደርጉበት እንደውም የበለጠ እንዳያያዝ ይረዳዋል ማለት ነው። እንግዲህ በዚህ መልኩ ጨርሻለሁ። ብዙ ሰው ባለው ነው የሚያበሰኝ ስለሌለው በዚህ መልኩ ጨርሻለሁ ማለት ነው። ሰሜን ካለ ስትጥዱ ብረት ድስቱ ላይ አድርጋችሁ ከላይ ሩዙን አድርጋችሁ ከላይ ሰሜን የምታፈሱበት የበለጠ እንዳያያዝ ይረዳዋል ማለት ነው። ሩዙ አሰራር በተለይ አዲስ ልጆች ከሆናችሁ አዲስ ለምታውቁ ካላችሁ ወደዚህ መምጣት ያሰባችሁ ካላችሁ በእንደዚህ አይነት መልኩ እንድትሰሩላችሁ እላለሁ። እዚህ ላይ ቅድም ሳልነግራችሁ እንትን መጨመር ትችላላችሁ። ያኔ ያለው ፓውደር ማለት ነው። ኩሳ ካለ ካሮት ወይም ደግሞ ጀዘር ካላችሁ የኛ ልጆች ስለማይበሉ አልጨማመርም እሱን ነገር ማለት ነው። መብላት የሚፈልጉት ይችል እንደዚህ ሆነና እና ደግሞ ሰው ባለው ነው ባለን ነገር ነው ቤታችን ባለ ነገር እንደዚህ አይነት ሰርተን መብላት እንችላለን፣ ወይም ደግሞ ለአሰሪዎቻችን ማቅረብ እንችላለን ማለት ነው። ይህን ይመስላል የዛሬ ወጥ አሰራር ማለት ነው። ሀገራችንን ሰላም አላህ ያደርግልን። ዙሮ መግቢያችንን የኢትዮጵያ አላህ ሰላም ያደርግልን፣ ሰላሙን ይመልስልን። እኛም ወደ ሀገራችን በሰላም የምንመለስ አላህ ያደርገን። ወጥቶ ከመቅረት አላህ ይጠብቀን። ጸልዩ ሁላችሁም በየሃይማኖታችሁ። ስለምትከታተሉ ስለምታበረታቱኝ በጣም ነው የማመሰግነው የኔ ወዶች።